ቁማር ይሆንባል ሰው ያው ጋምብል ደግሞ ታውቃለህ ሚስትንም ያስበላል ቁማር ስለዚህ ይሄ በጣም እንደኛው እንስጥር ይፈልጋል እንሻው ጥንቃቄ ይፈልጋል በደንብ በጣም ብዙ ችግር ውስጥ የሚገቡ ሰዎች አጋጥሞኛል አሁን አሜሪካ ሀገር ሚኖሩ ዩሮፕ ሚኖሩ ሰዎች ኮንታክት ያደርጉኛል በጣም ብዙ ችግር ውስጥ ገብተው ምክንያቱም ኦንላይን ላይ ሲያዩትና አንድ ራስታ የሻሸመኔ ልጅ ተሳክቶለት ስታይ ደንግጣ ጅው ብለህ ገብተህ በጣም ብዙ ነገር ልታጣት it's like it needs patience ቅድም እንዳልኩ ነው ትግስት ይፈልጋል እውቀት ይፈልጋል execution ገንዘብ መታሪስክ ማድረግ ያለብህ ገንዘብ ማጣት የምትችለውን ያህል ነው ቤተሰብን ያስራብክ አይደለም አሁን ምንድነው ኦንላይን ነገር እንዳልከው ካልቸራሊ በጣም ከባድ ነው በእኛ እኔ ቤተሰብ ያው ቻይና ተበረቀ ምናምን በቃ ሞር ስትንቀሳቀስ ነው ደስ የሚለው እና ቤተሰብ ምናምን ራሱ ተሰብስበን ምናምን ምን እየሰራ ነው ምናምን ይላል ፋዘር ይሄው እየሰራው እንደዚህ ገንዘብ እየሰራው ነው ምናምን እስቲ አውርደው እስቲ ታላው አውጣው እስቲ አሁን ገብቶ ነው ትራንዛክሽን ውስጥ ገብቶ ነው መውጣት የሚችለው አውጣው ታዲያ እዚሁ አለው አይደል እንዴ እየሰራው አይደል even እነሱ ራሱ they start believing የእውነት ያመኑኝ after they see the results ጫላው ሲመጣ ነው ከዛ ኦኬ ይሄ ነገር ነው ይሄ ልጅ ምናምን ማለት ጀመረ ፋዳ ያው እንግዲህ የኔ ተመልካች ትልልቅ ሰዎች አሉ ምክንያቱም አሁን የምናወራው ነገር ቻይንኛ የሚሆንበት ለኔ በራሱ ቻይንኛ ይሆንበት ተወሰነ መጠን ግን አይተ እንደሆነ ኦንላይን ላይ አሁን በዩቲዩብ በቲክቶክ ወይ በተለያዩ ፕላትፎርሞች የተለያዩ ነገሮችን በመስራት ብቻ የሚተዳደሩ በርካታ ወጣቶችን ያያየን በደንብ ለዚህ ነው ገንዘብ ለመስራት ሲሉም ነው የውሸት ወሬው ብልግናው ባህልም በቃ ብዙ ነገሮችን የሚያደርጉት ትኩረት ለመሳብና ሰዎች እንዲያዩቸው ለማድረግ አሳርፍዳቸውን ሲያዩኩ ነው በጣም እና ኦንላይን ላይ ተደግፏል ህይወታው በአብዛኛው በጣም ግን አሁን ቅድም እንዳልከው ጥንቃቄ ደግሞ ይፈልጋል በደንብ በጣም ብዙ ነገር እንታጣለን አሁን አንተ ከሰዎች የምትሰበስበው የምትቀበለው ገንዘብ የለም አሁን ላይ የለም በፊት አስተምር ነበር እንዳልኩ ምክንያቱም ምንድነው ቫልዩ ያደርጋለሁ ራሴ ቻርጅ አደርጋለሁ በአመት ሁለቴ ምናምን ኮርስ ከፍትና ክላስ አስተምር ነበር አሁን ላይ ሰው ምንድነው ሞር ተምሮም ራሱ ገንዘብ የለውም ኢትዮጵያዊ ሶ በቃ let me do this for free ለነሱ ችግር የለውም ብዬ ኮርስ አዘጋጅቼ አሁን ቲሞቼ ጋር ሰራተኞች አሉኝ እነሱ ጋር ሄዱና ይቀበላቸዋል ኮርሱን ያጠናሉ ግን still even though እኔ ምንም ገንዘብ ባልወስድም ማርኬቱ እንደዚህ ብሎ ነው የሚጠብቀው so now I don't charge anybody anymore because at the end of the day ያው ቻርጅ ካረኩ ማይቀር ወይ በደንብ እዚህ ግብዳ ዩኒቨርሲቲ ከፍቼ አንዴ ቻርጅ አደርጋለሁ እንጂ እስካሁን በነፃ ነው አሁን በነፃ ነው የተቀየሩ ሰዎች አሉ ትሬዲንግ ላይ ተምረው